بارك الله لكما وبارك عليكما وجمع بينكما في الخير ما شاء الله ما شاء الله ما شاء الله ما شاء الله ما شاء الله. Assalamu alaikum wa rahmatullahi wa barakatuh. May peace, mercy and blessings of Allah subhanahu wa ta'ala be on all of you. Today we are going to have a special session. Assalamu alaikum. ወደዚህ ፕሮግራም እንኳን በሰላም መጣችሁ። ጋብቻን በተመለከተ ወንዶች ከሴቶች ቀጥላችሁ ጥያቄ መጠየቅ ትችላላችሁ። በተለይ ሴቶች የምትጠይቁት ጥያቄ በጋብቻ ህይወታችሁ ውስጥ እንዴት መተግበር ያለባችሁንና ያልገባችሁን ጥያቄ መርጣችሁ ቢሆን ይመረጣል። ለምሳሌ ምን አይነት ባል ማግባት አለብኝ የሚል ጥያቄ ይሆናል። ይህ በራሱ በጣም ጥሩ ጥያቄ ነው። ደግሞም በሁሉም ሙስሊም ሴቶች ዘንድ በውስጣቸው የሚመላለስና ለመመለስ የሚያስቸግራቸው ጥያቄ ነው። ሴቶች ለጋብቻ የሚመርጡት ተቃራኒ ጾታ የወደፊት ቀጣይ ህይወታቸው አብረው የሚኖሩትን ሰው በመሆኑ በቅድመ ጋብቻ ትልቅ ጥንቃቄ ሊያደርጉ እንደሚገባ ምንም ጥርጥር የለውም። ታዲያ ይህን የመሰለ ታላቅ የህይወት ቁም ነገር የማያወላውል መስጠት የሚገባቸው ቁርአንና ሱናን መሰረት በማድረግ ብቻ መሆን ይኖርበታል። ለምሳሌ ሌላ ጥያቄ ላንሳ። ለመሆኑ በቀን ውስጥ ምን ያህል ጊዜ ሶላት ታደርጋላችሁ ተብሎ ቢጠየቅ ምናልባትም አንዳንዱ እንዴት ስለ ሶላት ጠይቀኛለህ ሊል ይችላል። አሁንም ጥያቄውን በመድገም የለም እርግጠኛ ለመሆን ነው ይህንን የሶላት ጥያቄ ያነሳሁት ተብሎ በድጋሚ ቢጠየቅ በእርግጥ በቀን 5 ወቅት ሶላት ግዴታ መሆኑን አውቃለሁ። ነገር ግን 4 ወቅት ሶላት በሚገባ ፈጽማለሁ። ምናልባትም 1 ወቅት ሶላት በልዩ ልዩ ምክንያቶች ያመልጠኛል የሚል ምላሽ እናገኝ እንችላለን። እዚህ ላይ ልነግራችሁ የምፈልገው ለሚጠየቅ ማንኛውም ጥያቄ ትክክለኛና እውነተኛ ምላሽ ማግኘት እንዳለብን ነው። አንዲት ውብ የሆነች ቆንጆ ሴት ለትዳር የሚስማማትን ወንድ በምትመርጥበት ወቅት ይህችን ሴት ለማግባት አብዛኛው ወንድ የምርጫዋ ትክክለኛና ተፈላጊ ወንድ አድርጎ ነው ራሱን የሚያቀርብላት። ማናቸውንም መስፈርቶች በትክክል እንደሚያሟላ ነው ደረቱን ነፍቶ የሚናገረው። ነገር ግን እስቲ እዚህ ላይ ይህንን ወንድ አንድ ተጨማሪ ጥያቄ እንጠይቀው። የፈጅር ሶላት ስንት ሰዓት ነው የሚደረገው ብላችሁ ጠይቁት። እዚህ ላይ ማስታወስ ያለባችሁ ስለ ዙሁር ሶላት አትጠይቁ። ምክንያቱም የዙሁር ሶላት ሰዓት አመቱን ሙሉ ተመሳሳይ ነው። የፈጅር ሶላት በስንት ሰዓት ነው የሚደረገው ብላችሁ ብትጠይቁት ፈጅር ሶላት እያለ ሰዓቱን ለማስታወስ ጊዜ እንደሚፈጅበት በእርግጠኝነት ልነግራችሁ እችላለሁ። የመግሪብ ሶላትንም ሰዓት መጠየቅ ይቻላል። የምትጠይቁትን ጥያቄ ምላሽ ራሳችሁ ለመስጠት አትሞክሩ፣ ወይንም ለምላሹ የሚሆኑ ፍንጮችን መጠቆም የለባችሁም። ነገር ግን ጥያቄያችሁ ደግሞ የምትጠይቁትን ሰው ለመፈታተን መሆን የለበትም። ጥያቄያችሁም ቢሆን የምትጠይቁት ሰው ሊመልሰው የሚችል መሆን ይገባዋል እንጂ ከአቅሙ በላይ የሆነ ጥያቄ ማቅረብ የለባችሁም። የምትጠይቁትም ጥያቄ እንዲያው ለመጠየቅ ብቻ ብላችሁ የምታቀርቡት ጥያቄ መሆን የለበትም። ምክንያቱም መልስ ሰጪውም እንደናንተው ለመመለስ ብቻ ብሎ ይሆናል ምላሽ የሚሰጣችሁ። የምትጠይቁት ሰው ምናልባትም ስሜታዊ ሊሆን ይችላል። ይህም ማለት አንዳንድ ጥያቄዎቻችሁ ሳታስቡት ስሜቱን ሊነኩትና ሊያስቆጡት ይችሉ ይሆናል። ስለዚህም የምትወያዩትን ጥያቄና የምትጠይቁትን ሰው አንዳንድ ባህሪያት ማወቅ ይገባችኋል። አለበለዚያ ከመግባባት ይልቅ ወደ አለመግባባት ልታመሩ ትችላላችሁ። በጥያቄዎቻችሁ የምታገኙት ምላሽ ለራሳችሁ ለውጥ የሚያመጡ መሆን ይኖርባችኋል። አንዳንድ ጠቅላላ ዕውቀትን የተመለከቱ ትምህርታዊ ጥያቄዎች ማቅረብ ትችላላችሁ። ይህን የመሰሉ ጥያቄዎች ለብዙ ሰዎች ደንታ አይሰጡም። ብዙዎች ሰዎች ለመመለስ ቅር አይሰኙም። በተለይ መጀመሪያ የምትጠይቁት ጥያቄ ላይ ጥንቃቄ ማድረግ አለባችሁ። ለምሳሌ የመጀመሪያው ጥያቄያችሁ ስለ ሶላት አደረጋችሁ እንበል። ተጠያቂው ሰው ደግሞ በሶላት ላይ ትጋት የሌለው ይሆናል። በዚህ ጊዜ ከተጠያቂው ጋር አለመግባባት ተጀመረ ማለት ነው። የግለሰቡን ደካማ ነጥብ አውቃችሁበት ያመጣችሁት ጥያቄ ሊመስለው ስለሚችል ምላሹን ቢያውቀውም ወይም በትክክል ቢመልስላችሁ እንኳን በጥርጣሬ ነው የሚመለከታችሁ። ወይም ቀጣይ ጥያቄ ሳታነሱ ውይይታችሁ እንዲቋጭ አድርገዋል። ስለ ተቋም ቢሆን ሰፊ ዕውቀት የሌለውን ግለሰብ መጠየቅ ተፈላጊውን ውጤት አያመጣም። በቋንቋ አለመግባባትም ሌላው
በጥያቄና መልስ መሃል ጥሩ ውጤት አያመጣም። በተለይ ጥያቄና ተጠያቂ ተቃራኒ ጾታ ከሆናችሁ ለጥያቄና መልሱ ግንባር ቀደም መስፈርቱ ሁለታችሁም በምትግባቡበት በጋራ ቋንቋ መወያየቱ ነው የሚመረጠው። ለጥያቄና መልስ በተቃራኒ ጾታዎች መሃል ጾታን የተመለከተ ጥያቄ ተገቢ አይሆንም ወይም አይመረጥም። ከዚህ ይልቅ ትምህርታዊ የሆኑ ጥያቄዎች ማንሳት ይቻላል። ትምህርት ነክ ጥያቄዎችና በማህበራዊ ጉዳዮች ዙሪያ የሚነሱ ጥያቄዎች ለውይይቱ መራዘምና መልካም መግባባት ለመፍጠር ጠቀሜታ አላቸው። እንግሊዝኛን በመሰለ ለሁለቱም ሁለተኛ ቋንቋቸው ሆኖ ቋንቋ ጥያቄና መልስ ማካሄድ አንዱ የሌላውን የቋንቋ ዕውቀት ደረጃ የሚለካበት መስሎ ሊታይ ይችላል። ስለዚህ በተቻለ መጠን ይህን በመሰለ የቋንቋ ጉዳይ ላይ ልዩ ጥንቃቄ ማድረግ ይበጃል። ነገር ግን ተመሳሳይ ወይም አቻ የሆነ የቋንቋ ዕውቀት ባላቸው ሰዎች መካከል በእንግሊዝኛም ወይም በሌላ በሁለቱም በጋራ ሊግባቡበት በሚችሉ ሁለተኛ ቋንቋ መወያየትም ሆነ ጥያቄና መልስ ቢያካሂዱ መግባባት ደረጃ ላይ መድረስ ይችላሉ። በውይይት ወይም በጥያቄና መልስ አንዱ የሌላውን የዕውቀት ደረጃ፣ የትምህርት ደረጃ፣ የባህል ቋንቋ ዕውቀትና የመሳሰሉትን መገምገም ይቻላል። ይህ ሁሉ ለበጎ ተግባር መሆን አለበት። በምንም ምክንያት አግባብ ያልሆኑና ራስን የሚያስገምቱ ለሕፃናት እንኳን የማይቀርቡ ቂላቂል ጥያቄዎች መጠየቅ የለባችሁም። በእርግጥ አንዳንድ መሪ ጥያቄዎች ልታቀርቡ ትችላላችሁ። የከሰዓት በኋላ ወይም የዙህር ሶላት እንደሚሰግድ ወይም በረመዳን ወር እንደሚጾም መጠየቅ ትችላላችሁ። ምክንያቱም ምላሹ አሁን የሚል መሆኑን ያወቃችሁ በልጥ ለመግባባት ወይም ለመቀራረብ የሚያስችል ቀላል ጥያቄ በመሆኑ ነው። እዚህም ላይ ቢሆን ጥንቃቄ ያስፈልጋችኋል። ይኸውም ከረመዳን ጾም በተጨማሪ ሌሎች የምትጾማቸው ጾሞች አሉ ወይም ከአምስት ወቅት ሶላት በተጨማሪ ሱና ሶላቶች ትሰግዳለህ የሚሉ ተፈታታኝ ጥያቄዎች በፍጹም ማቅረብ የለባችሁም። በረመዳን ጾም ከተግባባችሁ የሸዋል ጾም አያጣላችሁም። በአምስት ወቅት ሶላት ከተግባባችሁ ሌላው አያጣላችሁም። ዋናው አምስቱን የኢስላም ዋነኛ የእምነት መሰረቶች ላይ ብቻ ነው ማተኮር ያለባችሁ። እዚህ ውስጥ ሶላት አለ፣ ጾም አለ፣ ዘካ አለ፣ አቅም ካለው ሐጅ ማድረግ አለ። ዋነኛ መሰረታዊ ጉዳዮች ላይ ብቻ ነው ማተኮር ያለባችሁ። ለኢስላማዊ ጋብቻ ዋነኛ መሰረቱና ትኩረት ማድረግ ያለባችሁ ተውሂድ ላይ ነው። ቁርአን የቀራባቸው መድረሳዎችና ኡስታዞች መጠየቅ ይቻላል። የቀራቸውን የኢስላም መጽሐፍትን ቢጠየቅ መልስ ለመስጠት ይደሰታል። የምታገቡት ሰው በኢስላም ጉዳይ ምን ያህል የጠለቀ ዕውቀት እንዳለው በመታቀርቡት ጥያቄ ማረጋገጥ ትችላላችሁ። አንዳንድ መሪ ጥያቄዎች ምናልባትም ስለ ሶላት፣ ስለ ዘካ፣ ሐጅን የተመለከቱን በማቅረብ ምን ያህል በህይወቱ የተለወጠ ሰው መሆኑን መገመት ብቻ ሳይሆን ማወቅም ትችላላችሁ። በተለይም ግለሰቡ በምንም አይነት መልኩ የሽርክ እምነት ውስጥ ያለ መሆን የለበትም። ሽርክ በኢስላም ውስጥ እጅግ የተጠላና የተወገዘ ድርጊት ነው። አላህ ሱብሓነሁ ወተዓላ ሽርክን በተመለከተ በቁርአን ሱረቱ አልኒሳ ምዕራፍ 4 ቁጥር 48 እና ምዕራፍ 4 ቁጥር 116 ላይ ሽርክ በኃይል የተወገዘ መሆኑንና አላህ ሌሎች ኃጢያቶችን ምህረት ሲያደርግ ለሽርክ ግን ፈጽሞ ምህረት እንደሌለ የገለጸበት ነው። በሽርክ እምነት ውስጥ ያለ ሰው ከኢስላም በእጅጉ የራቀ ነው። ማንም ሙስሊም በዝቅተኛ ደረጃም ቢሆን ሽርክ እምነት ያለው ሊሆን አይገባም። እንዲሁም አንዳንድ መሪ ጥያቄዎችን መጠየቅ ቢያስፈልግ ስለ አቂዳ ማንሳት ይቻላል። በተለይም የምታውቁት የቁርአን አንቀጾች ካሉ እነሱን እየተጠቀሱ መሪ ጥያቄዎች ማቅረብ ይቻላል። የቁርአን አንቀጾችን በመጥቀስ ለምታቀርቡት ጥያቄ ቀላል ምላሽ ነው መጠበቅ ያለባችሁ እንጂ እንደናንተው ተመሳሳይ የቁርአን አንቀጽ በመጥቀስ ምላሽ መጠበቅ የለባችሁም። ኢስላማዊ የሆነ ቀላል ምላሽ ካገኛችሁ ይበቃል። ለጋብቻ ካጫችሁት ወንድ ወይም ሴት ጋር የምታደርጉት ውይይት ወይም ጥያቄና መልስ ቁርአንና ሱናን መሰረት ያደረገ ሊሆን ይገባዋል። በዋነኝነት ትኩረታችሁ አብይ በሆኑ ኢስላማዊ ህግጋትና የኢስላም መሰረቶች ላይ ብቻ መሆን አለበት። የምትጠይቁት ግለሰብ ምንም ያህል ኢስላማዊ ህግጋትና የእምነት መሰረቶች ላይ ጥብቅ ዕውቀትና ክትትል እንዳለው ማወቅ ብቻ ይበቃል። ደግሞም ሙሉ በሙሉ ጥብቅና ጥልቅ ኢስላማዊ ዕውቀት አትጠብቁ። በዋናዎቹ መሰረታዊ ኢስላማዊ ህግጋትና የእምነት መሰረቶች ላይ ነው ትኩረት ማድረግ ያለባችሁ። ስለ ሶላት፣ ዘካ የመሳሰሉትን ከጠየቃችሁት ተገቢ ምላሽ ካገኛችሁ ጥሩ ነው። ከዚያም ርቃችሁ በመሄድ ስለፈጸማቸው የዳዕዋ ተግባሮች መጠየቅ የለባችሁም። ይህንን ተግባር የፈጸመ ከሆነ በራሱ ጊዜ ያመጣዋል። አለበለዚያ ተፈታታኝ የሆኑ ጥያቄዎችን አለማንሳት ነው። ጥያቄ ስታቀርቡ አታከታትሉ።
ወይም አትደርድሩ፣ ላይ በላይም አታነባብሩ። በእርጋታና ለጠየቃችሁ ጥያቄ ተገቢው ምላሽ ያገኛችሁ ሲመስላችሁ ቀጣዩን ጥያቄ ተረጋግታችሁ ቀጥሉ። የወደፊት የትዳር ጓደኛችሁ እንዲሆን ያመናችሁበትን ሰው በእርግጥ ስለ አልኮል መጠጦች፣ ሲጋራ፣ አደንዛዥ እጽ ሱሰኝነቱ መጠየቅ ትችላላችሁ። ይህ ጉዳይ በቀጣይ የአብሮነት ህይወታችሁ ውስጥ ትልቅ ችግር የሚፈጥር ነውና አስቀድሞ ማወቅ አለባችሁ። ምናልባትም ሲጋራ ከማጨስ በቀር ሌሎች ሰዎች የለብኝም ብሎ በግልጽ ሊነግራችሁ ይችላል። ይህንን አስቀድማችሁ ማወቃችሁ በቀጣይ ከዚህ ከሲጋራ ሱስ እንዴት ሊላቀቅ እንደሚችል እንድታስቡበት ያደርጋችኋል። እንዴት እንደምትረዱትም እንድትዘጋጁበት ሊያደርጋችሁ ይችላል። ከ5 ወቅት ሶላቶች አንዳንዴ የፈጅር ሶላት ያመልጠኛል የሚል ምላሽ ተሰጥቷችሁ ይሆናል። እንግዲህ ይህን ለመሰለው ጉዳይ በትዳር ህይወታችሁ ሊስተካከል እንደሚችል አምናችሁ ልትቀበሉት ትችላላችሁ። የፈጅር ሶላት የሚያመልጠው በእንቅልፍ ከሆነ አብራችሁ በምትኖሩበት ጊዜ ልትቀሰቅሱት ትችላላችሁ ማለት ነው። ከዚህ በተጨማሪም አንዳንድ እጅግ አስፈላጊ መስሎ የታያችሁን ጥያቄ ማቅረብ ትችላላችሁ። ለምሳሌ ኢስላምን ለሌሎች ላልደረሳቸው እንዴት አድርገህ ማድረስ ትችላለህ ብላችሁ መጠየቅ ትችላላችሁ። ሴቷ ለወደፊት ባሏ የምታቀርበው ጥያቄዎች የመኖራቸውን ያህል ወንዶችም ለወደፊት ሚስታቸው ለምትሆነው ሴት ሂጃብን በተመለከተ ጥያቄ ማቅረብ አለባቸው። እዚህ ላይ ግን ትልቅ ጥንቃቄ ማድረግን ይጠይቃል። ሂጃብ ለሙስሊም ሴት ግዴታ መሆኑ አጠያያቂ አይደለም። የጥያቄ አቀራረቡ ግን ይወስነዋል። ምንም እንኳን ሂጃብን በተመለከተ ጥብቅ አመለካከት ያላትና ተግባራዊ የምታደርግ ብትሆንም ያጠያየቅ ስልቱ በሚገባ በጥንቃቄ የተሞላ ሊሆን ይገባዋል። ሂጃብ ለብሳ ያያትም ቢሆን ስለ ሂጃብ ያላትን አመለካከት የሚመዝንበት ጥያቄዎችን ማቅረብ ይችላል። ምናልባትም ሂጃብ የምትለብሰው አንዳንድ ጊዜ ሊሆን ይችላል፣ ወይንም ጭንቅላቷን አለበለዚያ ፊቷን ሙሉ በሙሉ የመሸፈን ልምድ የሌላት ልትሆንም ትችላለች። ስለዚህ በዚህ ረገድ ስሜቷን የሚነካ የሂጃብ ጥያቄ ከማቅረብ መቆጠብ ያስፈልጋል። ፊቷን መሸፈን ሱና ቢሆንም ጭንቅላቷን መከናነብ ግን ሱና ከመሆኑ አንጻር ከመቶ ግማሽ ያህል ትእዛዛቱን ማክበሯን ግምት ውስጥ ማስገባት ይኖርበታል። እንዲሁም የወደፊት ህይወትን በተመለከተ ጥያቄ ማቅረብ ይቻላል። ለምሳሌ ልጅቱ ወደፊት ምን ማድረግ እንደምትፈልግ መጠየቅን ያካትታል። ልጅቷ ወደፊት ዳዕዋ ማድረግ ትፈልግ ይሆናል። እዚህ ላይ ጥያቄን ተከትሎ ሌላ ጥያቄ ልጅቷ ልታነሳ ትችላለች። ወደፊት ትዳር ከያዝኩ በኋላ ዳዕዋ ማድረግ እፈልጋለሁ፣ እናም ዳዕዋ እንዳደርግ ትፈቅድልኛለህ የሚል ጥያቄ ልታስከትል ትችላለች። የምታገባት ሴት በኋላ ከምትኖርበት መንደር ርቃ ሌላ መንደር ዳዕዋ ለማድረግ ለመሄድ ትፈልጋለች እና አንተ ትፈቅድላታለህ። ጥያቄው ተከታታይነት ሊኖረው ይችላል። ከአካባቢዋ ራቅ ብላ ለተወሰኑ ቀናቶች ልትቆይ ትችላለች። እናም ፈታኝ ጥያቄዎች ልታመጣበት ትችላለች። የዳዕዋ ተግባሮች ደግሞ ከዝቅተኛ ወደ ከፍተኛ ሊሸጋገሩ ይችላሉ። እንግዲህ የሚቀርቡልህ ጥያቄዎች ኢስላማዊ የአገልግሎት ተግባሮች ቢሆንም ከትዳር ህይወትህ አንጻር እንዴት ነው የምትቀበለው? እንዲሁም ሌሎች አንተ ወደፊት ልታደርጋቸው ትፈልጋቸው ተግባሮችም ልትጠይቅ ትችላለች። ወይንም ሂጃብ መልበስ ፈጽሞ የማትፈልግ ሴትም ልታጋጥም ትችላለች። እናም ተስማማለህ? የምታገባት ሚስት ኢስላማዊ ህግጋትን የምታከብር የኢስላምን መሰረታዊ የእምነት ህግና ደንቦች የምትተገብር መሆን እንዳለባት ሙሉ በሙሉ ታምንበታለህ? ታዲያስ ወደፊት ሚስት ልትሆን ፊትህ የቀረበችልህ ሴት ሂጃብን የመሰለ ኢስላማዊ ተግባር አልፈጽምም ብላ በድፍረት እየነገረች ነው። እንዴት አድርገህ ነው ለሚስትነት የምትቀበላት? ወይስ አሳምናታለሁ ብለህ በደፈናው ትተዋለህ? ከዚህ ሌላ ስለተሰማራህበት ሙያ ትጠየቃለህ። እንዲሁም ከዕለት ተዕለት የሙያ ተግባርህ በተጨማሪ ለአላህ ሱብሓነሁ ወተዓላ ምን ያህሉን ጊዜህን ታውለዋለህ የሚል ተጨማሪ ጥያቄ ከወደፊቷ ሚስትህ ሊቀርብልህ ይችል ይሆናል። ለዚህ ተገቢውንና እውነተኛው ምላሽ ለመስጠት ምን ያህል አስቀድመህ በተግባር በማዋል ተዘጋጅተህበታል? በእርግጥ ከአጠቃላይ ሙስሊም አማካኝ ያህሉ በቀን ውስጥ 5 ወቅት ሶላት ይሰግዳል፣ ረመዳን ወርን ይጾማል፣ ዘካ ያወጣል፣ ምናልባትም የሐጅ ግዴታውን ይፈጽማል። ይህ እጅግ በጣም ጥሩ የሆነ ኢስላማዊ ተግባር ነው። ከዚህ በተጨማሪ ሌሎች ኢስላማዊ ተግባሮችስ? በዳዕዋ ተግባር መሰማራትን፣ ኢስላማዊ መልእክቶች ላልደረሳቸው ለአቅራቢያው ሰዎች ማስተላለፍን የመሳሰሉ ኢስላማዊ ተግባሮችን መፈጸምስ? እንግዲህ የወደፊት ሚስትህ ልትሆን ወይም ባልሽ ሊሆን ከቀረብሽው ሰው ጋር ለመወያየት ወይም ጥያቄ ለማቅረብ ስትገናኝ አስቀድማችሁ መሰረታዊና
አብይ ናቸው የምትሏቸውን እስላማዊ ጥያቄዎች በቅደም ተከተል ማዘጋጀት ይኖርባችኋል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم هن لباس لكم وأنتم لباس لهن بسم الله الرحمن الرحيم يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. My brothers and sisters, I welcome all of you with the Islamic greetings. Assalamu alaikum wa rahmatullahi wa barakatuh. May peace, mercy and blessings of Allah subhanahu wa ta'ala be on all of you. ኢስላማዊ ጋብቻ ምን እንደሚመስልና ከባህላዊ ጋብቻ ያለውን ልዩነት ለማብራራት በሚካሄደው በዚህ ስብሰባችን ላይ የተገኛችሁ ወንድሞችና እህቶች ጥያቄ በማቅረብ ተሳትፎ እንድታደርጉ ጠይቃለሁ። የጋብቻን ጉዳይ በተመለከተ ያላችሁን ማንኛውም አይነት ጥያቄ ማቅረብ ትችላላችሁ። ኢንሻአላህ በጋብቻ ዙሪያ በውስጣችሁ የሚመላለስ ጥያቄ ከጋብቻ በፊት በጋብቻ ወቅትና ከጋብቻም በኋላ ሊሆን ይችላል ያላችሁን ጥያቄ ታቀርባላችሁ። በተለይም በዚህ በዛሬው የጥያቄና መልስ ፕሮግራም ለሴቶቻችን በርከት ያለ ጥያቄ ማቅረብ እድሉ ይሰጣችኋል። ወንዶችም እንዲሁ ጥያቄያችሁን ታቀርባላችሁ። Assalamu alaikum. Wa alaikum assalam wa rahmatullahi wa barakatuh. If a girl is the only daughter of her parents Assalamu alaikum. and ለወላጆቿ አንዲትና ብቸኛ የሆነች ሴት ልጅ ድሆች ወላጆቿን ለመርዳት ስትል ባል ሳታገባ ወላጆቿን እየረዳች ከወላጆቿ ጋር መኖሯ በእስላም ተቀባይነት አለው? Sister has a question that if a girl is the only daughter of the parents and she decides that ጥያቄውን ጠቅለል አድርገን ስናቀርበው አንዲት ለወላጆቿ ብቸኛ የሆነች ልጃገረድ ባል ከማግባት ይልቅ ወላጆቿን እየረዳችና እየደገፈች መኖሯ በእስላም ተቀባይነት አለው ወይ የሚል ነው። ይህን ጥያቄ በተመለከተ ማለትም ኒካህን በተመለከተ የመጀመሪያው ነጥብ ምንድነው? እዚህ ላይ በርካታ የእስላም ምሁራን ኒካህ ሱና መሆኑን ያስረዳሉ። እኔም በሆን ከነዚህ የእስላም ምሁራን ጋር እስማማለሁ። ነብያችን ሰለላሁ ዐለይሂ ወሰለም ይህንን አስመልክተው ሲናገሩ እስላማዊ ጋብቻ የፈጸመ ሙስሊም የዲኑን ግማሽ የፈጸመ ያህል ነው ብለዋል። ይህም ማለት ኒካህ መፈጸም ማለት የዲኑን ግማሽ እንደመፈጸም ይቆጠራል ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ለበርካታ ጊዜያት እናንተ ወጣቶች ሆይ ጋብቻ ፈጽሙ እያሉ አስተምረውናል። እኔም በሆን ከእስላም ምሁራን ጋር የሚስማማበት ዋነኛው ነጥብ ኒካህ ፈርድ መሆኑን ስለምቀበል ነው። በዚህ መሰረት ስንሄድ ኒካህ ፈርድ መሆኑ ፈጽሞ አጠያያቂ አይደለም ማለት ነው። ይህ ፈርድ የሆነው ኒካህ ላለመፈጸም ሰበብ የተደረገው ወላጆችን የመርዳትና ከኒካህ ጋብቻ ይልቅ እነሱን እየጦሩ መኖር حرام ነው። የእስላምን ህግጋት በተመለከተ አለማግባት በምንም መልኩ ትክክል አይደለም። በሁለተኛ ደረጃ የሚነሳው ጉዳይ ልጅቷ ወላጆቿን የመጠር ኃላፊነት እንዳለባት መገንዘቧን እኔም እስማማበታለሁ። ይህን ኃላፊነቷን የምትወጣው ግን ባል ሳታገባ አይደለም። ምክንያቱም ይህች ልጅ ባል ካገባች እኮ ከባሏ በመታገኘው ተጨማሪ እርዳታ ወላጆቿን ብቻዋን ልትረዳቸው ከምትችለው በተሻለ መልኩ ከባሏ ጋር ተጋግዛ ልትረዳቸው ትችላለችና ነው። ይህች ልጅ እኮ ባል ስታገባ ወላጆቿን የመጠር ኃላፊነቷን ለመወጣት ባሏን ቃል ልታስገባውም ትችላለች። ወላጆቿን የመጠር ውል ከባሏ ጋር ተዋዋላለች ማለት ነው። እንዲያውም ጋብቻውን ለመፈጸም የምታገኘው ወንድ የወደፊት ባሏን እንዲህ ልትለው ትችላለች፣ ወላጆቼን የመጠር መብቴን የሚቀበልና ይህንንም ለመፈጸም ተባባሪዬ እንዲሆን ፈልጋለሁ፣ የማገባውን ሰው የሚመርጥበት የመጀመሪያው መመዘኛዬ ይህ ነው በማለት ከጋብቻው በፊት ማቅረብ ትችላለች። በዚህ የቅድመ ጋብቻው መሰረት ወላጆቿን የመጠር መብቷን አረጋግጣ ጋብቻውን ልትፈጽም ትችላለች። ከጋብቻ በኋላ በሚኖረው የትዳር ህይወቷ ባሏ የገባውን ለመፈጸም ስለሚተጋ ወላጆቿን ለመጠር የሚያስፈልጋትን የገንዘብ ወጪ ስለሚሰጣት ከራሷ ገቢ ላይ ብቻ ከምታወጣው የገንዘብ ወጪ ተጨማሪ ይሆንላታል። ይህ በራሱ የኢኮኖሚና የገንዘብ ድጋፍ አቅሟን ከፍ ያደርግላታል። በዚህ መልኩ ለወላጆቿ የምትሰጠው ድጋፍና እርዳታ የተሻለ ይሆናል። ከዚህ እንደምንገነዘበው ባል ያገባች ሴት በባሏ ድጋፍ ወላጆቿን በተሻለ ሁኔታ መንከባከብና በሚገባ መጦር እንደምትችል ነው። አሁን ተረኛ ጠያቂ ወንዶች ይሆናሉ። السلام عليكم. وعليكم السلام. የመጽሐፍ ሰዎች አህለል ኪታብ ከሆኑት ጋር ስለመጋባት እስላማዊ ህግ ምን ይላል? There's a question that what is the ruling as far as ከጥያቄው እንደምንረዳው ኢስላም ከመጽሐፍ ሰዎች አህለል ኪታብ ከሚባሉት አይሁድና ክርስቲያን ናቸው።
ከነሱ ጋር ስለመጋባት ምን ያስተምራል ነው። ይህም በተመለከተ ቅዱስ ቁርአን ሱረቱል አልማኢዳ ምዕራፍ 5 ቁጥር 3 እንዲህ ይላል ከአህለል ኪታብ የመጽሐፍ ሰዎች የሆኑትን ሴቶች ማግባት ትችላላችሁ ይላል። ከዚህ የቅዱስ ቁርአን ጥቅስ እንደምንረዳው የክርስቲያንና የይሁድ ሃይማኖት ተከታይ የሆኑ ሴቶችን ማግባት እንደሚቻል ነው። ይህ ስለተባለ ሙስሊም ማንኛውንም ያፈቀራትን ሴት ሁሉ ማግባት ይችላል ማለት አይደለም። ቅዱስ ቁርአን ሱረቱል አልበቀራ ምዕራፍ 2 ቁጥር 221 ላይ እንዲህ በማለት ያስጠነቅቀናል። የሚያምን ወንድ ምንም ቢሆን ሙሽሪክና ጣዖት አምላኪ የሆነች ሴት ፈጽሞ ማግባት አይፈቀድለትም እስካላመነችም ድረስ። ያመነ ወንድ ፈጽሞ አያገባትም። ያመነች ሴት ምንም እንኳን በእድሜ የገፋች ብትሆንም ወይም መልኳ የማይስብና ፉንጋ እንኳን ብትሆን ከዚያች ካላመነችው ሴት ይልቅ ለጋብቻ ትፈቀዳለች። ያቺ ያላመነች ሴት ግን የፈለገውን ያህል ሀብታም ትሁን፣ ምንም ያህል ከሁሉም የምትበልጥ ቆንጆ ትሁን፣ ያመነ ወንድ ሊያገባት አይፈቀድለትም። ከዚያችኛዋ ከሀብታምና ቆንጆዋ ይልቅ ድሃዋ በእድሜ የገፋችው በመልክም ቢሆን አስቀያሚዋ ያመነች ሴት ለጋብቻ ትፈቀዳለች። ከዚሁ ጋር በተያያዘም በአላህ አንድነት የምታመን ሙስሊም ሴት ሙሽሪክ ወንድ ማግባት ፈጽሞ አይፈቀድላትም። ሙሽሪክ የሆነው ወንድ ምንም ያህል መልኩ ያማረ ቢሆን፣ የቱን ያህል ሀብታም ቢሆን ወይም ዝነኛ ቢሆን ከሱ ይልቅ ድሃ አስቀያሚና ታዋቂ ባይሆንም ያመነ ወንድ ነው ማግባት የሚፈቀድላት። ሌላው በሚገባ ማጤን ያለብን ሱረቱ አልማኢዳ ምዕራፍ 5 ቁጥር 72 ላይ የሚለው ነው። ይኸውም ኢሳን አለይሂ ሰላም አላህ ሱብሓነሁ ወተዓላ ነው ብለው የሚያምኑ ኩፋር ናቸው በማለት በግልጽ ተጽፏል። እዚህ ላይ ልብ ልንለው የሚገባን ጉዳይ አለ። ቅዱስ ቁርአን ከላይ አንድ ቦታ ላይ አህል ኪታብ ጋር መጋባት እንደሚፈቀድ ይገልጽና በሌላ ምዕራፍ ሽርክ እምነት ካላቸው ግን መጋባት እንደማይፈቀድ ይገልጽልናል። ቀጥሎም ኢሳን አላህ ሱብሓነሁ ወተዓላ ነው የሚሉ ኩፋር መሆናቸውን ይገልጻል። በዚህ መልኩ የቅዱስ ቁርአን ቃል እርስ በርሱ የሚቃረን እንዳልሆነ ልብ ብሎ ማጤን ያስፈልጋል። በአላህ ላይ የሚያሻርክ እምነት ኩፍር ነው። ቅዱስ ቁርአን ከላይ እንደገለጸው በአንድ ስፍራ ላይ ከአህለል ኪታብ አማኞች ጋር መጋባት እንደሚቻል ይገልጽና በሌላ አንቀጽ ከሚያሻርኩ ጋር መጋባት እንደማይቻል፣ ደግሞም በሌላ አንቀጽ ኢሳን አላህ ነው የሚል ክርስቲያኖች ሽርክ መሆኑን ይገልጻል። በዚህ መልኩ ግልጽ ባለ ሽርክ እምነት ካለው ሰው ጋር ሙስሊም ጋብቻ መፈጸም እንደሌለበት ነው የሚያስረዳን። በቅዱስ ቁርአን አልኢምራን ምዕራፍ 3 ቁጥር 110 ላይ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ ከሰው ዘር ሁሉ ከሁሉም የሚበልጡት በአንድ አላህ ያመናችሁ እናንተ ናችሁ። ደግሞም ከመጽሐፍ ሰዎች አህለል ኪታብ ጥቂት ሙእሚኖች አሉ፣ አብዛኞቹ ግን አልፋሲቁን ናቸው። እነርሱም በአላህ የማያምኑና የአላህን ትእዛዛት የማይቀበሉ ናቸው። እዚህ ላይ ቅዱስ ቁርአን የሚነግረን ከነዚህ ከአህለል ኪታቦች ውስጥ ጥቂት ሙእሚኖች እንደሚገኙ ነው። አብዛኞቹ ግን አማኞች አይደሉም። ቁርአናችን የሚነግረን ከአይሁድና ክርስቲያኖች መሃል ጥቂት አማኞች መኖራቸውን ነው። እዚህ ላይ ልብ አላችሁ? ከመጽሐፍ ሰዎች አህለል ኪታብ ጋር መጋባት ይፈቀዳል ሲል ከነዚህ አህለል ኪታብ ሰዎች መሃል ሙእሚን ከሆኑት ጥቂቶቹ ጋር ብቻ መሆኑን መገንዘብ ይኖርብናል። አለበለዚያ ግን በደፈናው አህለል ኪታብ ከሆኑት ሁሉም ጋር መጋባት ይቻላል ማለት እንዳልሆነ ልብ ልንል ይገባል። ጥቂት ደግሞም ኢሳን አላህ ነው ብለው የማያምኑ ክርስቲያኖች አሉ። ነገር ግን ኢሳን አላህ ነው ብላ የምታምን ሴትን ሙእሚን ሊያገባት አይፈቀድለትም። አብዛኞቹ የኢስላም ምሁራን አህለል ኪታብ ከሆኑት ጋር መጋባት ይፈቀዳል የሚል አመለካከት ያራምዳሉ። እኔ ግን አልስማማም። እኔ የምስማማው ቅዱስ ቁርአን በግልጽና በቀጥታ ከሚያስተምረው ጋር ብቻ ነው። ማግባት የሚፈቀደው ኢሳን አላህ ነው ብለው ከማያምኑ ክርስቲያኖች ጋር ብቻ ነው የሚል አቋም ነው ያለኝ። የአይሁድም ሆነ የክርስትና እምነት ተከታዮች ሆኑ ኢሳን አላህ ነው ብለው ከማያምኑ ጋር ሙእሚን መጋባት ይፈቀድለታል ብያምናለሁ። Assalamu alaikum. Wa alaikum assalam wa rahmatullahi wa barakatuh. In Bombay,
አሰላሙ አለይኩም ቦምቤ ውስጥ የህዝቡ የኑሮ ሁኔታ በኢኮኖሚ ዝቅተኛ በመሆኑ በአነስተኛና ጠባብ ቤት ውስጥ ቤተሰቦች ተፋፍገው ይኖራሉ ወላጆችና ልጆች በአንድ መኖሪያ ቤት ውስጥ የሚኖሩበትን የኑሮ ስርዓት እንዴት ይመለከቱታል እዚህ ላይ ሁለት ጥያቄዎች ነው የሚነሱት አንደኛው የመኖሪያ ቤት አነስተኛና ጠባብ መሆንና የቤተሰብ በአንድነት ተፋፍጎ መኖር ናቸው ውድህቴ አንድ ቤተሰብ በአንድ ላይ እፍክፍክ ብሎ መኖርን እስላም አያበረታታም በእርግጥ ነገሩ حرام አይደለም ሆኖም አይበረታታም ለማለት ነው እዚህ ላይ ለማብራራት የምፈልገው ይህን በመሰለ ቤተሰብ ውስጥ እናትና አባት አሉ ወንድምና እህቶችም ይገኛሉ ልጆች ያደጉ ሲመጡ ጋብቻ ይፈጽማሉ ከዚህም የተነሳ ወንዶች ልጆች ሚስቶቻቸውን ይዘው ሊመጡ ነው ሴቶችም እንዲሁ ሴቶች ከእህታቸው ባል አማቻቸው ጋር የሚኖራቸው ግንኙነት ወንዶች ከወንድሞቻቸው ሚስቶች ጋር ሊኖራቸው የሚገባ ዝምድናና ግንኙነት በእስላም ትልቅ ጥንቃቄ እንደሚገባው ሸሪዓችን ያስተምረናል በአንድ ቤተሰብ ውስጥ ሁለት ወንድማማቾች አግብተው ሚስቶቻቸውን ቤተሰብ ውስጥ ይዘው የሚመጡ ከሆነ አስቸጋሪ ሁኔታ ይፈጠራል በአንድ የተማከለ ቤተሰብ ውስጥ አባትና እናት ናቸው የቤቱ ማዕከሎች በእነርሱ በኩል ችግር የለም ልጆች እናትና አባታቸውን የመንከባከብና የመጠበቅ ኃላፊነት ስላለባቸው በጋራ ይወጡታል ነገር ግን ቤተሰቡ ውስጥ በጋብቻ ከውጭ የሚመጣ ተጨማሪ ሰው ነው ለቤተሰብ ችግር የሚሆነው ሌላ ተጨማሪ ክፍል የሚኖር ከሆነ ችግሩ ይቃለላል ሆኖም በዚያች ጠባብና አንዲት ክፍል ውስጥ በጋብቻ የሚመጡ ወንዶችም ሆኑ ሴቶች ለቤተሰብ ችግር ፈጣሪ ይሆናሉ በእርግጥም ነገሩ حرام አይደለም ሆኖም በእስላም አይበረታታም ሌላ ተጨማሪ ችግር ሊያመጣ ስለሚችል አይደገፍም ነው የሚለው በዚህ የጋርዮሽ ኑሮ ውስጥ ከቅርብ ስጋ ዝምድና ውጭ በጋብቻ የምትመጣው ሴት ሂጃብ መልበስ ሊያስፈልጋት ነው ምክንያቱም የባሏ ወንድሞች እዚያ ቤት ውስጥ ስለሚገኙ እነሱ ባሉበት መገለጥ ስለሌለባት ሂጃብ የመልበስ ግዴታ ውስጥ ትገባለች ከዚህም በተጨማሪ ልጆች ይወለዳሉ የሚወለዱት ልጆች ያጎትና ያክስት ልጆች ናቸው ከፍ ይያሉ ሲሄዱ ሴቶቹ በወንዶች ያጎትና ያክስት ልጆቻቸው ፊት መጋለጥ ስለሌለባቸው ሂጃብ የመልበስ ግዴታ አለባቸው ሴቶች 9ና 10 ዓመት እድሜ ሲሞላቸው ሂጃብ መልበስ ይኖርባቸዋል ይህን የመሰለ የኑሮ ሁኔታ ውስጥ መኖር አይቻልም አይባልም ነገር ግን በእለት ተእለት ህይወት ውስጥ አስቸጋሪ ሁኔታዎች ይፈጠራሉ ነው የሚለው የተወሰነ ስፋት ባላት ቤት ውስጥ አንድ ቤተሰብ ተፋፍጎ መኖር ቢችልም ኑሯቸው በችግር የተሞላ ነው የሚሆነው በስጋ ዘመዳሞች ውስጥ የሂጃብ የመልበስ ግዴታ ሁሉ ነው ሊመጣ የሚችለው ስለዚህ ቢቻል የራስ ቤተሰብ ሲመሰረት ከዋናው ቤተሰብ ተነጥሎ የግል መኖሪያ ቢኖር ይመረጣል እናም ጠባብ ክፍል ውስጥ ተፋፍጎ መኖር ክልክል ባይሆንም ብዙ የኑሮ ችግር ያስከትላል ይህን መሰል ኑሮ ካለ ግን የሂጃብ ግዴታ የማይቀር መሆኑን ማወቅ ይገባናል ለእህቴ ጥያቄ የምሰጠው ምላሽ በዚሁ አጠቃልላለሁ Can we marry a boy? በብድር ቤት የሰራን ወንድ ማግባት ይፈቀዳል Can you marry a boy whose house is bought through home? በብድር ቤት የሰራ ወንድ ጋር መጋባት በራሱ ምንም ችግር የለበትም ይሄውም የብድር ገንዘቡ ሐላል እስከሆነ ድረስ ነው ብድሩ የተገኘው ከኢስላሚክ ባንክ ከሆነ ምንም ችግር የለም ያለ ወለድ የተገኘ ብድር ከሆነም ችግር የለም ነገር ግን የብድር ገንዘቡ ወለድ የሚከፈልበት ከሆነ ችግር አለው ማለት ነው የእህቴ ጥያቄ ገንዘቡ የተገኘው ወለድ ከሚያስከፍል ባንክ መሆኑን የሚመለከት ከሆነ ጥያቄውን በግልጽ የመለስኩልሽ ይመስለኛል አዎ አይፈቀድም አይቻልም ነው መልሱ ብድር ማግኘት የሚቻልባቸው ሌሎች በርካታ መንገዶች አሉ እስላማዊ መስፈርቶች ካለው አበዳሪ ድርጅት ከሆነ ጥሩ ነው የብድር ገንዘቡ የተገኘው ሐላል በሆነ መንገድ ነው ማለት ነው ገንዘቡን ሐላል በሆነ መንገድ ማግኘት ብቻ ነው የሚፈቀደው በብድር የተገኘን ሐላል ገንዘብ ብድሩን ለመመለስ ውለታ በገቡበት የጊዜ ገደብ ቃል አክብሮ መክፈል የሙእሚን ግንባር ቀደም ግዴታ ሊሆን ይገባዋል አበዳሪ ድርጅቶች ለተበዳሪው ግለሰብ የሚያቀርቡለት የወል ግዴታዎች አብዛኛዎቹ ጥሩ ናቸው ወለድ ከሚጠይቁበት የወል ግዴታ በስተቀር አንድ ሙእሚን ሙስሊም ግን ኃጢአት የሆነውን በእስላም የማይፈቀደውን የወለድ ውል ውስጥ በፍጹም መግባት የለበትም መልካም ነገር ለመፈጸም ከወላጅ አባትም ቢሆን ገንዘብ ያለ ወለድ መበደር ይችላል በገባሁት ግዴታ መሰረት በወቅቱ በመክፈል
ኃላፊነቴን መወጣት እንዳለብኝ አውቄ ነው ብድሩን የምጠይቀውና የምወስደው። ቅዱስ ቁርአን አልበቀራ ምዕራፍ 2 ቁጥር 187 ላይ ምን ይላል? ሁና ልባሱን ለኩም ወንቱን ልባሱን ለሁና ባልና ሚስት አንደኛው ሌላው ልብስ ነው ይለናል። ይኸውም ባልና ሚስት አንዱ የሌላው ረዳት ገበና ሸፋኝ መሆናቸውን ይገልጽልናል። እዚህ ላይ ለጥያቄው እህቴም ሆነ ሌሎች የሚያስገነዝበው በሐላል የተገኘ የብድር ገንዘብ ያለበት ባል ያገባች ሴት ከጋብቻው በኋላ የብድር ገንዘቡን በጋራ የመክፈል እስላማዊ ኃላፊነቷን መወጣት እንደሚኖርባት ማወቅ ይገባታል እላለሁ። ደግሞም በብድር ገንዘቡ 3 መኝታ ቤት ክፍል ያለው የመኖሪያ ቤት ከመስራት ይልቅ በግማሽ ገንዘቡ ለባልና ሚስት የሚበቃ 1 መኝታ ክፍል ያለው የመኖሪያ ቤት መስራት ይቻላል። በትዳር ህይወታቸው ተስማምተው የሰሩ ከኖሩ በሚቀጥሉት አመታት ባለ 3 መኝታ ቤት መስራት ይችላሉ እኮ። እሺ አሁን ደግሞ ጥያቄ ያልጠየቃችሁ እህቶች ካላችሁ ለእናንተ እድሉን ልስጥ። አሰላሙ አለይኩም። አንዲት ሴት ባሏ ለዘመዶቿ ከበሬታ እንዲኖረውና መልካም ባህሪ እንዲያሳይ ለማድረግ ለእህቶቿም ጥሩ ምላሽ ካልሰጠ ምን ማድረግ አለባት? ጥያቄውን ጠቅለል አድርገን ስንመለከተው አንዲት ሴት ባሏ ለዘመዶቿ መልካም ባህሪ እንዲኖረውና ለእህቶቿ ጥሩ ምላሽ የማይሰጥ ከሆነ ምን ማድረግ አለባት የሚል ነው። እዚህ ጥያቄ ውስጥ 2 ነገሮችን እናገኛለን። አንደኛው መልካም ባህሪ ስለማሳየትና ሁለተኛው ጥሩ ምላሽ አለመስጠት ይሆናሉ። እዚህ ላይ መልካም ባህሪ አለማሳየት በራሱ ምላሽ ይሰጠናል። መልካም ባህሪ የማያሳይ ሰው በህይወቱ ከሳሪ ነው። በማንኛውም የህይወት እንቅስቃሴው ተሸናፊ ነው የሚሆነው። ሐራም ድርጊቶችን መፈጸም የሚያስከትለው ውጤት ይህንኑ መሰል ነው። መልካም ባህሪ አለማሳየት ማለት ለሰዎች ጥሩ ፊት አለማሳየትና ማህበራዊ ህይወት የሚፈቀደውን አለመፈጸም ማለት ነው። ለሰዎች መልካም ባህሪ አለማሳየት በህብረተሰቡ ዘንድ ተቀባይነት ያሳጣል። ሰዎች ስለዚያ ሰው ጤናማ አመለካከት እንዳይኖራቸው ያደርጋል። ማንኛውም ሴት የባሏን ባህሪና ከዚህም ጋር ተያይዞ የሚፈጽማቸውን ቤተሰባዊና ማህበራዊ ግንኙነቶች በሚገባ መከታተልና መቆጣጠር ይጠበቅባታል። ባል የሚያሳየው መልካም ባህሪያትና መጥፎ ባህሪያት የሚያስከትሉት ውጤቶች እሷንና ቤተሰቧን የሚመለከቱ ሊሆኑ ይችላሉ። ስለዚህ የባሏን ባህሪያት በሚገባ መገንዘብና መልካም ባህሪያቱን ያበረታታች ወደፊት በዚሁ ሊቀጥልበት እንደሚገባ ልታሳውቀ ይገባታል። አስደሳች ያልሆኑና ቤተሰባዊና ማህበራዊ ህይወት ላይ ተጽዕኖ የሚያሳድሩ ባህሪያቱን እርግፍ አድርጎ እንዲተው ዳዕዋ ልታደርግለት ይገባል። ሴት ልጅ ባሏን በፍቅር የመያዝና የመንከባከብ ጥበብና ብልሃት ሊኖራት ይገባል። ባሏን በፍቅርና በከበሬታ ከተንከባከበችው የምትመክረውን ሁሉ ሊሰማት ይችላል። ከምትሰጠው ምክር ውጭም አይወጣም። ይህ በማንኛውም የቤተሰብ ህይወት ውስጥ በተግባር የምናየው እውነታ ነው። ሚስት ራሷን ንጹህ በማስመሰል ባሏን ገለልተኛ ያደረገች መጥፎ ድርጊት ይፈጽማል በመትላቸው ነገሮች ከሩቅ ሆና ልትኮነነው አይገባም። የዕለት ተዕለት ህይወቱ ተካፋይ ልትሆን ወዳ የገባችበት ትዳር በመሆኑ እንከን የመሰላትን የባሏን ድርጊቶች እየተከታተለች ማረም ግዴታዋ ይሆናል። በተለይ በጋብቻ ህይወት ውስጥ የእስላምን ህግጋትና መመሪያዎች ጠንቅቀው ለሚያውቁ በጣም ቀላል ነው። የእስላምን ህግጋትና መመሪያዎች ለማያውቁ ነው የትዳር ህይወት እጅግ አስቸጋሪ የሚሆንባቸው። እዚህ ላይ አንደኛው ወገን የሌላውን ስህተት እየፈለገ ማውጣት ብቻ መሆን የለበትም። መተራረም ማለት እርስ በርስ በፍቅር እየተወያዩ ከመነጋገር ይጀምራል። በዚህ መልኩ ስህተቶችን በፍቅር ተወያይቶ ማረም ይቻላል እላለሁ። ሌላ ጥያቄ ያለው ይቀጥል። አሰላሙ አለይኩም። አንድ በቅርቡ እስላምን የተቀበለ ሰው ይኖራል። ይህም ግለሰብ ለወላጆቹ አንድና ብቸኛ ልጅ ነው። ታዲያ ይህ ግለሰብ ወላጆቹ ከዚህ ዓለም በሞት ቢለዩ የቀብር ስርዓታቸው ላይ እንዴት ነው መገኘት የሚኖርበት? ጥያቄውን ጠቅለል ስናደርገው ለወላጆቹ አንድና ብቸኛ የሆነና የሰለመ ሰው በወላጆቹ ቀብር ላይ እንዴት ነው የሚገኘው ነው የሚለው። ከሁሉም አስቀድሞ ይህ የቀብር አፈጻጸም ስርዓቱ ምን እንደሚመስል ነው ማወቅ ያለብን። የቀብር አፈጻጸም ስርዓቱ ሽርክ ያለበት ከሆነ መገኘት እንደማያስፈልግ አጠያያቂ አይሆንም። ሌላ ምሳሌ ልስጣችሁ። የሂንዱ እምነት ተከታይ የሆነ የቀብር ስርዓት አፈጻጸምን እንውሰድ። እንደሚታወቀው ከሆነ የሂንዱይዝም እምነት ተከታዮች የሟችን አስክሬን በሳት ያቃጥላሉ።
ሙስሊሞች ግን የሙታንን አስከሬን በሳት አናቃጥልም። ሌላ ደግሞ ምናልባትም አባትየው በጣም ያረጁ ሽማግሌ የሆኑና የሚቀብራቸው አጡ ከሆኑ ልጃቸው ቢቀብራቸው ችግር የለበትም። ነገር ግን ማንኛውም አይነት የቀብር አፈጻጸም ቢሆን የሸሪዓ ህጋችንን የማይጥስና የማይጻረር መሆን ይኖርበታል። ከሸሪዓ ህግ ወጥተን አስክሬን በሚቃጠልበት የሙታን ማቃጠል ስርዓት ላይ ግን ሙስሊም መገኘት የለበትም። እዚህ ላይ ግን አባቱ በሞት የተለዩት ሙስሊም እናቱን ከሐዘናቸው ማጽናናት ይገባዋል። ይደግፋቸው በሚገባ መልኩ ማንኛውንም እርዳታና እንክብካቤ ሊያደርግላቸው ግዴታ አለበት። ምን ጊዜም ቢሆን ድጋፍና እርዳታ ሲያደርግም ቢሆን ኢስላምና ሸሪዓችን ከሚፈቅዳቸው ውጭ እንዳይወጣ መጠንቀቅ አለበት። አሰላሙ አለይኩም። በዘመዳሞች መሐከል ጋብቻ መፈጸም በእስላም ይፈቀዳል? ጥያቄው በአጭሩ ኢስላም በዘመዳሞች መካከል ጋብቻ መፈጸምን ይፈቅዳል ወይ የሚል ነው። የኒህት ኢስላም ይህንን በሚገባ ይፈቅዳል። ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ውስጥ ይህንን የጋብቻ ሁኔታ መፈቀድን ገልጸውታል። የአጎትና የአክስት ልጆችም ቢሆኑ መጋባት ይፈቀዳል። በቅርብ ዘመዳሞች መካከል የሚፈጸም ጋብቻ የሚከሰት የዝምድና መቀራረብ ጋብቻውን ይበልጥ ቀጣይነት እንዲኖረው እንደሚያደርግ ነው በተጨባጭና በተግባር የምናየው። የቅርብ ዝምድና ያላቸው ባልና ሚስቶች በሴቷም ሆነ በወንዱ በኩል የሚኖሩት ቤተሰቦች ለሁለቱም ዘመድ ስለሚሆኑ ትዳራቸውን ይበልጥ ያጠነክረዋል እንጂ አያላላውም። በአንዳንድ ጋብቻዎች ላይ የሚስተዋለው የቤተሰብ ጣልቃ ገብነት ይህም በመሰለው ጋብቻ ላይ ፈጽሞ አይከሰትም። አሰላሙ አለይኩም። አንዲት በዳዕዋ ተግባር ላይ የተሰማራች ሴት ሙስሊም ከሷ እስላማዊ እንቅስቃሴ ጋር ተመሳሳይ የሆነ ዳኢ ባል እንዴት ማግኘት ትችላለች? ጥያቄውን ጠቅለል ባለ መልኩ ስናየው ዳኢ ሴት ዳኢ ባል ማግኘት ትችላለች ወይ የሚል ነው። ጥሩ ጥያቄ ነው። በአማካይ የሚሆኑ ሙስሊም ዳኢዎች አቻቸውን የማግኘት ፍላጎት እንዳላቸው ነው የሚገባኝ። ዳኢ ባል ወይም ዳኢ ሚስት በራሱ በትዳር ህይወቱም ሆነ በእስላማዊ ህይወቱ ላይ የሚያመጣው ለውጥ ላይኖር ይችላል። በእርግጥ ዳኢ ማግባት ሊመረጥ ይችላል። ምክንያቱም ዳኢው እስላማዊ ህይወቱ ለሌሎችም አርአያ የሚሆንበት መልክ ስላለው ለትዳሩና ለባለቤቱ መልካም መሆኑ የማይቀር ነው። ጋብቻ ግን የራሱ አካሄድ አለው። ለጋብቻ መዘጋጀት ከሚጀምርባቸው ጊዜያት አንስቶ የምናልፍባቸው የጊዜ ሂደት ማጤን ያስፈልጋል። ዳኢ የሆነ ሙስሊም እስላማዊ ተግባር እንቅስቃሴ በሚያደርግባቸው ጊዜያት የሚያሳልፈውን ዘመን መታሰብ አለበት። ተመሳሳይ ዳኢ አገኛለሁ ተብሎ እድሜ እስኪያልፍና እርጅና እስኪመጣ መጠበቅም ተገቢ አይደለም። አንዲት ሙእሚን ሴት ለጋብቻ እድሜዋ እንደደረሰ በህይወት አጋጣሚ የመጣላትን ትዳር የመቀበልና ካቻዋ ጋር ጋብቻ በመፈጸም በቀጣይ ህይወቷን ደስተኛ ሆና መኖር ይገባታል። አለበለዚያ ግን የምፈልገው ባል ይህኛውን አይነት አይደለም እያለች አላስፈላጊ ምርጫ ውስጥ በመግባት ለጋብቻ የደረሰችበትን የወጣትነት እድሜዋን በከንቱ ማሳለፍ አይኖርባትም። ለጋብቻ ከሚጠይቋት መሃል ከእምነቷና ከቀጣይ ህይወቷ አንጻር የተሻለ ነው የምትለውን መርጣ ጋብቻ መፈጸም አለባት። በተለይም ከራሷ አቋም ጋር የማይመጣጠን አላስፈላጊ ምርጫ ውስጥ መግባት የለባትም። የማገባው ሰው ዶክተር መሆን አለበት፣ በትምህርቱ ይህን የመሰለ የኢኮኖሚ አቅሙ ከፍተኛ የሆነ እያለች ልታገኝ የማትችለውን የምርጫ መስፈርቶች በማብዛት የቀረበላትን የጋብቻ እድል ማሳለፍ አይኖርባትም። ማንኛውም ሙስሊም ሴት ለጋብቻ ከሚቀርቡላት አማራጮች ውስጥ ግንባር ቀደም መስፈርት ማድረግ ያለባት የምታገባው ባል ሙስሊም መሆን ይኖርበታል። ይህ ነው ከጋብቻ መስፈርቶች ሁሉ በመጀመሪያ ደረጃ ላይ መቀመጥ የሚገባው። ሙስሊም የሆነ ባል ደግሞ አንዲት በዳዕዋ ተግባር ላይ የተሰማራች ሙስሊም ሴት ካገባ የዳዕዋ ተግባሯ እንድትቀጥል እንጂ ከዳዕዋ ተግባሯ አያደናቅፋትም። የዳዕዋ ስራዋ የተቀደሰ እስላማዊ ተግባር መሆኑን ስለሚገነዘብ ከጎኗ መቆሙ ራሱንም ያስደስተዋል። በእርግጥ ባልየው ራሱ የዳዕዋ ተልእኮ ያልተሰጠው ሊሆን ይችላል። ይሁን እንጂ የሚስቱ ዳዒነት እስላማዊ አገልግሎት መሆኑን ስለሚገነዘብ ይደግፋታል። በማህበራዊ ህይወትም ረገድ ዳዒ ሴት በአካባቢዋ ሙስሊም ሴቶች ዘንድ የሚኖራት ተቀባይነት ባልን ከልብ ያስደስተዋል። ግንኙነቷ ከሴት ሙስሊሞች ጋር ብቻ ስለሚሆን በትዳራቸው ውስጥ ምንም እንከን ሊፈጠር አይችልም። ሙስሊም የሆነ ሰው መቼምና ምን ጊዜም ቢሆን ዳዕዋን አይቃወምም።
ሙስሊም ወንድ እስላማዊ ተግባር በመፈጸም የምትተጋ ሚስት ማግባት ከሁሉም ነገር በላይ ያስደስተዋል። በዚህ መልኩ ዳዒ ሚስት ያገኘ ባል እድለኛ ነው ማለት ነው። አንዳንድ ሰዎችን በተመለከተ ብዙ ሊናገሩ ይችላሉ። ሆኖም ግን ትኩረት ማድረግ የሚገባን እስላማዊ ይዘቱ ላይ ነው። በትዳር ህይወት ውስጥ የምርጫ መስፈርት የምናደርጋቸው በርካታ መዘርዝሮች ሊኖሩ ይችላሉ። ነገር ግን ግንባር ቀደም መሆን ያለበት እስላማዊ ጉዳዮች ላይ ብቻ ትኩረት ማድረግና ይህንንም የጋብቻ ምርጫ መስፈርት የሚያሟላ ባል ሲገኝ ወዲያውኑ መወሰን ይገባል። ስለዚህ በዚህ ጥያቄ ላይ ዋነኛ ትኩረት መደረግ ያለበት ለዳዒ ሴት ዳዒ ባል ማግኘት ሳይሆን አብይ ጉዳዩ ከእስላማዊ መስፈርት ሳትወጣ ሙእሚን ባል ማግኘት ነው። እዚህ ላይ ግን ይህ ሙእሚን ባል የዳዒ ተግባሯን መቀጠል እንደሚኖርባት በቅድመ ጋብቻ ሊስማማ ይገባል። መቼም ማንም ሙስሊም የዳዕዋ ተግባርን ስለማይቃወም በቅድሚያ ጋብቻ ዕውቅና ስለሰጠና ስለተስማማበት በቀጣይ የትዳር ህይወታቸው የዳዕዋ ተግባሯ አጋዥ ሊሆናት እንደሚችል ምንም ጥርጥር የለውም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በእስላም ለምንድነው እኛ እንደ ወንዶች ተመሳሳይ የጋብቻ ንብረት መነሻ ደንብ የሌለን? ይህ ጥያቄ በሴቶች በኩል በተደጋጋሚ ለበርካታ ጊዜያት ይጠየቃል። ሰማችሁ እህቶች፣ በሁሉም በኩል ጋብቻ ላይ የንብረት መነሻ ደንብ አለው። ከጋብቻ በፊትም ሆነ ከጋብቻ በኋላ በሚኖር የትዳር ህይወት የንብረት መነሻ ደንብ አለ። ጥያቄው ግን በተለይ ለወንዶች የጋብቻ የንብረት መነሻ ደንብ ላይ የሚያተኩር ነው። በመጀመሪያ ደረጃ ብታምኑኝ እህቶች፣ እኔ በዚህ ረገድ በጣም ስራ ይበዛብኛል እንጂ የጋብቻና የንብረት ጉዳይን በተመለከተ ጥናት ቢደረግ በወንዶች በኩል በጋብቻ ወቅት ለንብረት መነሻ ጥሩ አቅርቦት ያላቸው በርካታ ወንዶች ሊገኙ እንደሚችሉ እርግጠኛ ነኝ። እዚህ ካለነው ወንዶችና ሴቶች መካከል እንኳን ይህንን በተመለከተ ጥያቄ ቢቀርብ ጥሩ ምላሽ እንደሚገኝ አልጠራጠርም። ይህንን ጥያቄ ይበልጥ ግልጽና ተጨባጭ ምላሽ እንዳለው ለማሳየት በተለይ በወንዶች በኩል ውጤት ለማሳየት ኢንሻአላህ እዚህ ያሉት ወንዶች ከሴቶች የተሻለ አስተያየት በወረቀት ቢቀበሉና ሴቶች ለጋብቻ የሚያቀርቡት የንብረት መነሻ ደንብ ቢታይ በአማካኝ አሁን ከሚሰራበት የተለየ አይሆንም። ደግሞ ሌላ የሙከራ ጥናት ቢጤ ላቅርብላችሁ። አንድ ያለገባ ወንድ አለን እንበል። ምሳሌውን ይበልጥ እንዲያበራራልን ኢንሻአላህ ሁለት ያላገቡ ወንዶች እናድርጋቸው። ለሁለቱም የህይወት መስዋዕትነት የሚጠይቅ የሙጃሂድ ጥያቄ ቢቀርብላቸው ሁለቱም ያገቡ መሆናቸውን ነው የሚገልጹት። ይህ በራሱ ራስ ወዳድነትን የሚያሳይ ነው።